ጤና ይስጥልን የተከበራችሁ ቤተሰብ፣ ቻናሉን ሰብ በማድረግ ጀምሩ። ቤተሰብ ሁኑ። ትልቅ ቦታ ለመድረስ ቆራጥ መሆን ያስፈልጋል። እንዲሁም ትዕግስት ለምን ይጠቅመናል? ፈተና ሲገጥመን መውደቅ፣ መነሳት በምንሰራቸውና በምናደርጋቸው ነገሮች ላይ ያው የሰው ህይወት ላይ ምናልባት ፈተና ያለ ነው። የምንሰራቸው ነገሮች ላይሳኩልን ይችላሉ። ደግመን ብንሞክረው እንኳን ላይሳካልን ይችላል። ያን ጊዜ ተስፋ መቁረጥ አያስፈልግም። ትዕግስት ማድረግ፣ በትዕግስት መጠበቅ፣ ደጋግመን መሞከር ያስፈልጋል። ደጋግመን ያንን ነገር መሞከርና ያሰብንበት ቦታ ግቡን ለመድረስ ደግሞ ቆራጥ መሆን ያስፈልጋል። ቆራጥ ስንሆን ወደ ኋላ እንመለስም። እስከ መጨረሻ ድረስ ጉዞአችን እናደርጋለን። ምክንያቱም ፈተና ገጠመኝ የሰራውትና የማስባቸው ነገር አልሳካ ብሎኛል ብለን ወደ ኋላ መመለስ አይጠበቅብንም። በቆራጥነት እዛ ደርሳለሁኝ፣ እዛ ጋር መድረስ አለብኝ ብዬ ያሰብኩበት ቦታ ላይ መድረስ ያስፈልገኛል። መድረስ ካስፈለገኝ ደግሞ የፈለገ ነገር እንቅፋት ቢገጥመኝ የምሰራቸው ነገሮች እንኳን አልሳካ ብለኝ ደጋግሜ እየሞከርኩኝ እየወደኩም እየተነሳውም በትዕግስት አንዳንድ ጊዜ አልሳካ ብሎኛል አይሆንልኝም ብለን ቶሎ ተስፋችንን ቆርጥና እንደክማለን፣ እንዝላለን፣ ጉልበታችን ይደክማል። ቆራጥ ስንሆን ደግሞ ትዕግስትም ሲኖረን ጉልበት ይሆነናል። ምክንያቱም ተስፋዬን አልቆርጥም፣ ወደፊት እቀጥላለሁ። ይቅርታ ውድ ቤተሰብ በመሀል አቋርጫለሁ። እናም ውድ ቤተሰቦቼ ያሰብንበት ቦታ ለመድረስ ተስፋ መቁረጥ አያስፈልግም። ጉልበታችን አድሰን ጉዞአችን ወደፊት ማድረግ ያስፈልጋል። ስለዚህ ቆራጥ መሆን፣ ጎበዝ መሆን፣ የጀመርነውን ነገር ሳንጨርስ ወደ ኋላ መመለስ አያስፈልግም። ለሚገጥሙ ፈተናዎች ሁሉ ትዕግስት ልንጠብቀው ይገባል። ባይሳካ እንኳን ተመልሰን መሞከር፣ አንዱ ባይሳካልን ሌላውን ነገር ቀይረን መሞከር ነው። ምናልባት በአንዱ እምቢ ብለን በሌላኛው ሊሳካልን ስለሚችል ማለት ነው። ምናልባት አንደኛው ነገር ካልተሳካልን እኛ ደግሞ ቀየር አድርገን ሌላ ነገር መሞከር እንጂ ተስፋ ቆርጠን ደክመን በአንድ ጊዜና በሁለት ጊዜ መተው አያስፈልግም ማለት ነው። ለዛ ነው ቆራጥነትና ትዕግስትን ያስፈልገው ማለት ነው። እንደኔ እንደራሴ ትዕግስትና ቆራጥነት ሊኖረን ይገባል ብዬ ስለማስብ፣ ምናልባት ሁላችንም የተለያየ ሀሳብ የተለያየ ነገሮች ይኖሩናል። ወደ ቤተሰብ መልካም ቆይታ። ለማንኛውም